እዛ ቢሮ ወላሂ እንዴት ብድጋርጋ ወደ ውስጥ እንዴት እንዳፈረጠቻት አንድ ክፍል ውስጥ 30 50 ምንሆን እንደመጣን አንድ ክፍል ነው የሚያፍነው ወንበር የለ ምን የለ ይሻታሉ ይገማሉ ይሉናል ግማታቸው ያው አምስት ስለምገባን ጭንቅ ነው ብለን ውሃ ጠማትን ዝም በይ አፍሽን ዝጊ ከዛ ላይ ድርቅ እየስቆምባት የት ነሽ አለች ኢትዮጵያ አዲስ አበባማ ኃይለኛ ናቸው ቋንቋቸው ምናምን ይሰራሽ ዱባይ አለች ቋንቋ ታውቃለሽ ማን ነው ያለሽ ቆሻሻ ሀገር ቀጥለጥ ብለሽ ለአብሽ ነው ተማጥሽ ተገርፈሽ ነው ምትሰሪ እንደ ዱባይ እንዳይመስልሽ ደሞዝም ትንሽ ነው ሰዎች ቢማቱሽ 30 ቤት ወላሂ መጀመሪያ ጊዜ ለሁለት ወር ያው ቤቱ 30 ነው እውነቷን ነው ሽማግሌ ልጆች አምስት ናቸው አምስቱም ቤት አንድ ቤት 3 ልጅ አለ አንድ ቤት አንድ ልጅ አለ በላክ ጆርዳን ያለው አሚና አሚና ከጎኔ ጎረምሳ ለፈርቼ በራይ ጋር አሚና በልተን ቡና ፈላኩኝ ምግቡ ይቅርብኝ አልኳት ለልጅቷ አንድ ሲኒ ቡና 45 ብር ነው ገራችን ላይ አይረዱንም ብዛኔ አስነን ጠዋት ላይ ቀን ነው የገባነው እዚህ ምጭራሽ አንድ ውሃ 50 ብር ነው ውጪ 6 ብር ስትገዛ ትንሿን አገራችን ላይ ኢትዮጵያ ላይ ማለት ነው ሪፖርት ላይ ያለው ነገር አስረን ስንገባ ወላ አንድ ባዶሽን ነው ብትገቢ ብላ ችግር የለም ነገር ያለውና ስልክ ቁጥሩን ቤተሰቦች የሚቀበሉ ብራም ስልክ የሚያነሳል የለም ሁለት ጊዜ ሰጣች ሪፖርት ላይ ወሰዱት የኛ ሪፖርት ላይ አዲስ አበባ ሪፖርት ላይ የንግድ ነው ብሎ ሁለት ጊዜ ወረቀት አለላውላ የሽያጭ ነው ወይም 1000 ክፈይ አለች ታስሬ እኮ ነው መጣልኩት አገር ውስጥ በረራ ነው ስስተኛ ስንገባ አገር ውስጥ በረራ ነው ካየር መንገድ ካየር ኃይል ነው ወደ ውስጥ ነው ከፈስ ቢሆንስ እንገባ ታስረን ነው የምንገባ ልሽነኝ በፌስታል የተቋጠረ ነው ከዛ ፈትሾ አንዷ ደግሞ ካውያ ሰጠች ሽጠኝ የታክሲ አድርጊ ያለች እሷ ተለቀቀች ጓደኛ ነበራት 12000 አጋማ ከፍለውና ታስለቀቃት ከዛ ይሄን ካውያማ ሽጠኝ ተጠቃሚበታለች መጀመሪያ ሚቃበስቶባት ይዤላት ነበር ሪፖርት ላይ ወሰዱት አዳር ሪፖርት ላይ አረ በእናትህ ተቸግሬ ነው መግቢያ የለኝ በቃ ወጣቶች ናቸው አረ ማሽንም አልፉም ብሎ ወላሂ ወሰደው ሀገራችን ላይ ሁሉ ኩሌ ዱባይ ሆኜ ከአንድ ሁለቴ ነው አንድ 350 ኪሎ አንድ 250 ወሰዱብኝ ከዛ 1700 ድራም ከፍዬ ላኩትና ለአንዳንዶች ሰላም ምሉኝ አገር ላይ ገብቼ ቤታቸው ቡና እንዲህ እንደዚህ ሰላምታ የሚሰጡኝ እነዚህ በቃ ብዬ ነበር ያስገባሁት የንግድ ነው ከንግድ ቃና ተሰልፏል መጀመሪያ 6000 ያስከፈሉ በሉ በማግስቱ ደግሞ በሳምንቱ ደግሞ ሲሄዱ 16000 ተባለ እናዋጣልሻለን ይከፈል ተባለና ሰው ጋር ብር ነበረኝ እሱ ተከፍሎ ይሄን ሁሉ ብር ከበሉ በኋላ እቃው ተቃጥሏል አገራችን አይረዱም አይተባበሩም ኢትዮጵያ ገብቼ ቀይ ወንድ ቆየው እዛ መጋዘን ውስጥ ሰዋቲ የሚቀበልልኝና ልጁ በኔ ስም አዞረ እነዛ ደግሞ ሰዎች አለቀቁኝም ሰው እስከሚመጣላቸው ድረስ እና ብዙ ጊዜ ባዶ እንደምገባ ሪፖርት ላይ እዛ ቦሌ ዱባይ መጀመሪያ የበስ ቤት ነው የገባሁት ሁለት መጀመሪያ ስገባ ግን 3 ቀን ነው ሪፖርት ላይ በአራተኛ ቀን የወደ አበሻ ነው ሰላሀዲን ይባላል ስልኩን ባገኘው ባመሰገንኩት ሰላሀዲን ይባላልና ከኪሱ 650 ትኬት ቆርጦ የሆነ ጥቁር አሜሪካን ነው መሰለኝ ተቀንሶ እንዲህ ብሎ ሲነግረው ቅርታ ብሎ አዝኖ አስገቡኝና ከሌሊት ጠዋት ላይ ኢትዮጵያ ገብቼ እዛም ሰው ሰጠኝ ልብስ በስተባቸው የሰጡት እንደዛ ፈትሾ ነው የወሰዱት እንደዚህ ውስጥ መጠቀሚያችን ትናንሾቹ የሉዋል ግን ሁለት ደርዘና እንደሰጣኝ ነበር ወላሂ ሴት ናት የምትፈትሸው ኢትዮጵያ ላይ ወሰደችብኝ ታስሬ እኮ ደግሞ መጣ ምናምን አልኳት የምታስረሽ ነው አለችኝ ወላሂ 3 ቀን እዛ አድሬ ነው ዕቃዬን እዚህ ተዋል ልብስ ኮሜንቱ ዝጉ የምትሉ ሰዎች ክፍት ነው ስሞች አትላኩ ተባለ እግራቸው እንደ አፈር በቃ ሽንት ቤት አስገብተው ሲቀጠቅጡን ሳይለንም በቃ የሆነ የከተማ ቁጥር ሰጡኝ ምን አለች ከወር በኋላ አሚና ታክሲ ይዘሽ አሚና ቆይ አንዴ ቆይ ያውላችሁ ጋይስ ዋናው ሀሳቡ ጠቅለልስ አድርገው እዛ እንደዚህ በዚህ ሁሉ ችግር አልፈው መተው አገራቸው ላይ ኤርፖርት እንደዚህ አይነት ፋውልም እየተደረጉ ነው ይሄን የምትሰማ የትኛውም አካል
ነገ ትሞታለህ። ሞተህ ነው ጥለው የምትሄደው፣ የትም አትበላው። እህቶች ላይ እንደዚህ ነገር አታድርግ። እንደው በእግዚአብሔር ስም እንደዚህ አታድርጉ። ይኸው ተናግራለች። እንደዛ ተቀጥቅጬ ሽንት ነገር ካካጥቤ ምን ብዬ ስንት ነገር ብዬ ያመጣሁትን እዚህ ጋር በኤርፖርት ላይ ደግሞ በሀገሬ ላይ ስንት ነገር እየሆንኩ ነው። ወገን በወገኑ ላይ እባካችሁ የትም ሄዳችሁ አትበሉትም። ሁሉም ፈራሽ ነው። ትሄዳላችሁ፣ ትሞታላችሁ። እህቶቻችንን እንደግፍ። ዘንበል ቢሉ ነው ተሰደው የሆነች ነገር ሰብስበው ሲመጡ በሀገራቸውም እንደዚህ አይነት ስቃይ ሲደርስባቸው ያሳፍራል። እና እባካችሁ ስልጣን ላይ ያላችሁ ሰዎች ሜቢ ይህን ነገር ከተከታተላችሁ እባካችሁ የሆነ ነገር አርጉ። ለእህቶቻችን ስፔሻል ነገር እባካችሁ በእግዚአብሔር ስም በምታምኑት ለማስተላለፍ ፈልገው ዛሬ ይሄ ነው። አሚናዬ ከእንትን ለማሳጠር ያክል ስማ የበላት ለመጨረሻ ጊዜ እዚህ ሀገር አሁንም እያጋቡ ነው እህቶች እንዳልቁ ሜክዬ ድምፅ ሆንልን የሚያመጣቸው ክፍለ ሀገር ልጆች የአሩሲ የሻሸመኔ ቋንቋማ ያውቁ በእድሜ ከኛ የሚያንሱ 16 ዓመት 15 17 ዱዳዎች ናቸው። ሽንቶ የመጣ ስትል አንድ ቃማ ወስደውን እንዴት የኛ አበሻ ቋንቋ አስተርጓሚ ያለ አሚና አሁን ሁሉም ካወራ ነው ሆድ ባዶ ይቀራል። ዋናውን ሀሳብ አይሻልም? አሁን ዋናው ሀሳብ ከዋናው ሀሳብ ላለመሸሽ ይሄ የወሰደብሽ ልጅ ስሙ ማን ነው? ብሩን አሁን ዱባይ የወሰደብኝ ልጅ ስሙ ለእኔ ኑረዲን አለኝ። ለአንድ ጓደኛዬ ለእኔ ሙሂዲን አለኝ። ለአንድ ጓደኛዬ ኑረዲን አለ። ኢትዮጵያ ደግሞ የተቀበለኝ ልጅ ሰውዬ ስሙ መሐመድ ነው አለ። ስሙን ቀያይሮ ነው እንትን ብለው አካውንቱንና ቁጥሩን ወሳብ ላይ ልክልሃለሁ። ፎቶ ምናምን የለውም። ስሙን ቀያይሮ ነው። ለልጆቹ የሁለቱ ልኬ 55,500 ስልሽ ለእኔ 32 ገባ። እያው ብቻ አንዴ ደግሞ አሚና ስልክ ቁጥሩን አምጪ። የልጁን ስልክ ቁጥር ስጭን እንበት ነው እዚህ። እሺ ስልክ ቁጥሩና አካውንቱን ወሳብ ብላ አስገባልሃለሁ። አሁን ስጭኝ። 1000 ሰው አለ እዚህ ጋር ልበት ነውና እየደወሉ ያስጠንቅቁት፣ ያለውን ነገር ይንገሩት። እሺ ንገሪኛው። እሺ ፎቶም ካለ ላኪልኝ። ፎቶም ካለ እዚህ ጋር እንለጥፈዋለን። ቁጥሩን አሁን ትስጠናና በቃ አዋላ እንደዚህ ሁሉ ተሰቃይታ ያመጣችውን ብር በልቷታል። ይሄ ውሻ ፈጣሪ ይብላውና አላህ ያግዝህ። አንተንም አላህ ይርዳ። የኢትዮጵያ አምላክ ይጠብቅህ። የኑርልን አንተ ለአድባር የኢትዮጵያ አድባር ይጠብቅህ። እኔ ጌታ አንድ ሰው ወላሂ አታልቅሽ። ያደርጋሉ ወላሂ ብዙ ነው። ረዳችን አመስግን። ቤት ትባላለች። ኳሰብ ትኖራለች። 9,000 ብር በኢትዮጵያ ይህችበት የተሳካልሽ ሀገር ብላ በእጅ በእግር አታቀኝም። ችግር የለውም ነግሯት ቦዳ አውርተናታል። ቁጥሩን ስጭና ሌላም ልጅ ረታ ነበር። ልጅቷ በ20 ቀኗ በሽታ እዚሁ ተገኝቶበት ሀገሯ ተላከች። እዚህ ሀገር ብታይ በራ የሚያስቁት በዱላ የሚያስግ እዚህ ጋር ከማን የምታወራ ሰው የለም። የእኛ የምታስተረግም ትማታለች። ሰው የለንም። መጥፎ አይነ ሀገር ነው። በቃ ይህ ሀገር ወላሂ በደሞ ስልኩን አሚናዬ በቃ ሁሉም ቢያወሩት ሆድ ባዶ ይቀራል። በቃ አሁን ስልኩን ስጭን፣ የልጁን ስልክ ስጭን። ላኩል እኮ በስልክ ላይ እኮ በውሳብ ላይ ላኩል እኮ ሚክዬ። እሺ ይኸው ልንገራችሁ ጋይስ ያዙ 0097 15 27 54 30 69 እደግመዋለሁ። አሁን የመጨረሻ ልድገመው። ስልክ ቁጥሩ የልጁ የሐዋላው ስልክ ቁጥር ነው ይሄ 0097 15 27 54 30 69 አንድ ልድገመው። አንድ የመጨረሻ ልድገመው። አንድ የመጨረሻ
አንድ የመጨረሻ 0997 15 27 54 30 69 ይኸውላችሁ ይሄ ነው። ዱባይ ነው የሚኖረው። ማነው ስሙ? ስሙን ያው ይቀያይራል። አገር ላይ መሐመድ ነው የሚባለው አለ። ብር ተቀበለልኝ ለኔ ሙሂዲን አለኝ። አንድ ጓደኛዬ ኑረዲን ብሎ ነው ቁጥሩን የሰጠኝ አለኝ። ኑረዲን ይባላል። መሐመድ ኑረዲን ምናምን እያለ ነው እንትን የሚለው የሚቀያየረው ስሙ ተብሏል። ይሄ አጭበርባሪ ሌላም ሰው ላይ ይበላ። ፈጣሪ ስራውን ይስጠው። ምንድነው የቡታጀራ ልጅ ነው አሉ። የቡታጀራ ልጅ ነው። አገሩን ተይው ከየትም ይምጣ ብቻ ሌባ ነው። አገሩን ተይው አገሩን አብሽሪ። የአንቺንም ስልክ በትኛለሁ። የእሷ ስልክ ደግሞ ደውላችሁ አለንልሽ ከጎንሽ ነን በሏት። ምክንያቱም አሁን ሁሉም ነገር የምታወራው ተንፈስ ለማለት ነው። ይገባናል፣ ግን ጊዜ የለም። አሁን ልንገራችሁ። ፕላስ 96 የእሷ ስልክ ነው። ያዙ፣ የእሷን ስልክ ደውሉላት። ፕላስ 96 27 96 51 84 75 እደግመዋለሁ። የመጨረሻ አንድ ያዙ የእሷን ስልክ። የምትረዷትም ካላችሁ በዚህ አጋጣሚ እርዷት። ያለውን ነገር ሰምታችኋል። ፕላስ 96 27 96 51 84 75 ይሄ ነው የእሷ ስልክ። ደውላችሁ እርዷት፣ አለንልሽ ከጎንሽ ነን በሏት። ይሄን ነው የምለው። ማስተላለፈው አከብራችኋለሁ። ሚኪ ወይ ሳሚዬ ሚኪ እያለ ነው። በቃ ሚኪ እናቴ ከመቃብር እንደገባች ነው የምቀጥረው። እንዲጀባቴ አታልቅሽ፣ ጠላትሽ ያልቅስ ውዴ። አይዞሽ እናቴ። እሺ አገር ከብጠሉ ሰዎች ሚኪ አገር ከብጠሉ ሰዎች ማንም ሺህ ዓመት አትኖሩም። እህቶችን የምታንገላቱ ሺህ ዓመት አትኖሩም። ትሞታላችሁ። መድኃኒት በሌለው በሽታ ነው። የት ነው ያለው? በላሽ ጠይቃት እስኪ። የት ከተማ ነው ያለው? አይዞሽ አታልቅሽ። እሺ የአንቺ እምባ ጎርፎ ነው የወሰዳቸው። እሺ አባቴ፣ እሺ ስራቸውን አቅምም ያላቸው በአንተ ስም እጠይቃለሁ። ዱባይ አሻራ ማንሳት የሚችሉ ካሉ፣ መግባት የሚያረጋግጡልኝ ካሉ፣ ደላላ እስከ 90,000 በልቷል ሰው እየረዳ እየሰጠው ያስገቡኛ እንትን አልሉም። ልክ በልቶ አይቻልም ይሉኛል። ያው ከወጣው 6 ዓመት 5 ዓመት ከምናምን ሆነኛ። 6ኛ ዓመት እኔ እያለሁ ወደዛም ኳታርም ያው እንደነገርኩ ሰውዬን መሳሰል ነው የጠፋሁትና እዛም አልችልም። እንደዚህ ሀገር የሚያግዙኝ ሀገር መግባት ብሯን ወስዶባት ነው። ሳሚዬ መረዳት ትፈልጋለች። መርዳት የሚፈልግ ሰብ ብትረዳ ብሯን ወስዶባት ነው። አንድ ጭንጋፍ የሆነ ሰውዬ እንደዛ ለስንት መከራ አይታ የሰራችውን ገንዘብ ወሰዶባት። መከራዋን አይታ ነው። አሁን ያለችው ጆርዳን ነው። አሁንም ያለችበት ቦታ ይደበድቧታል። 6 ወር ነው የቀራ። በገንዘብም በምንም ነገር እርዷት። በቃ ተጨንቃ ነው። ጋይስ እባካችሁ አሁን ለመተንፈስ ነው ተመዝግቤ ነበር። ሚኪዬ ከዚህ በፊት ውክልና ላኪ አለኝ። የ3 ወር ደሞዜ ውክልና ልኬ ከአንድ ሶስቴ አልፎሻል አለኝ። በቃ ምንም ሆንበት ገባኝ። ወላሂ በረንዳ ድሬ ባለው ኢትዮጵያ እንደገባ ከኳዛም ጆይዎች ማአቶ ነው መጡና የሰው ኬክ ቤት ነው አንኳኳ። ጋሼ እዚህ ነው ምሳሌ አለኝ። በቃ ነገ ቁርስ ይጋብዥኛለሽ። ወላሂ ጋብዛቸዋለሁ። ነፍሴ እኮ ወጣለች፣ ትንቀጠቀጣለች። ከሳት ሽንቴን እየሸናው ነው። በቃ ተንቀጥጭ ማደራ እሴ ኮነ ሀገር ላይ መታወቂያ አምጪ አለኝ። ለምኛቸው ሳትሪ ስላቸው መታወቂያ እንጀራ የለም። 5,000 ጠየቁኝ። መታወቂያ ላወጣ ከሰው በኩል የኔ ዘመድ ጋር ነው። ሰው መሄድ አልፈለግኩም። አይቀበሉኝም። ለኔ ጥሩ መጥፎ ህይወት አሳልፌ ነው ከዚህ ወጣሁት አልኳቸው። አውቀዋለሁ። ቆይ ልጁን አሚና ልጁን እናውቀዋለን የሚላለን። ልጁን እናውቀዋለን እያሉ ረጁ ቆይ አሚና የሁሉ ቀበጥ ይችላል። ረጁ ማን ነው የሚያውቀው? አውቀዋለሁ ሲል ነበር። ወይ እንኮ ካልሆነ ነው ብዙ ላከችኝ። ወልዳ
ሆስፒታሉና ባላ መኪና ተይዞበት አደጋ ደርሶበት ነው ያችን ብዘላ ከትልል ባንተሱ ማለት ግን ኳተና ያለች ቤቲ ዘነበወርቅ ነው ዘነበወርቅ ልጅ ነኝ ያለች እዛ ነው ተወለድኩኝ ያለች ቤተሰቦቼ እዛ ናቸው የአባቷ ስም አላውቅም ባላ አብርሃም ይባላል ኳተና ያለች መቅዲ ኦኬ እሺ ቤቲ ነው ተሳስቼ ነው ቤቲ ነው የምትባለው ቤተልሔም ስሟ እሱክ አሁን እሱ በኋላ ይደርሳል ምስጋናው ይደርሳል ችግር የለውም ይደርሳል 75,000 ይሆናል አለኝ አንዳንዴ ቀንሳል አንዳንዴ ጨምራል እንደዛ አለች እዚህ ጎረቤት አለች ጥላለሽ የምትባል ልጅ እንደዛ አስገባለች እኔ ብዙ ተመላቀን ግን በዚህ 750 ብር ነው ላኩልኝ በኢትዮጵያ በዚህ $700 $750 በዚህ የሶስት እንትኑ 75,000 ብር ነው 75,000 ብር ነው እያለሽ ነው የደሞዟ ማለት ነው 75,000 ብር መቅድዬ የሶስት ወር ደሞዝ እሱ የሚኖረው ዱባይ ነው አይደለ መጀመሪያ በባንክ ነበር የተወሰነ ብልኩልኝ የካርድን ስጠቀም ራሴን ወጪ በራሴ ነው ሰዎቹ አይሰጡም ምንም ነገር ከዛ ጓደኞቼ መከሩና አንቺ ችግርተኛ ነሽ ብዙ መከራ አሳልፈሻል ሄደሽ ማረፊያ የለሽም በአሁኑ ሰዓት አንድ ክፍል ብትከራይ 15,000 ነው አንቺ አቅም የለሽም ከዱባይ ላኪ ይተርፍልሻል ብሎ አላስቆምም ስሉኝ እሺ አልኳቸው እነሱ በጥሩ እየተዘረዘረላቸው ነው ከዛ ሰው ሰጠኝ ብደንጅም አመት ማቃት ጓደኛዬ 75,000 ነበረ ደሞዝሽ አይደል የተወሰደብሽ አንድ ወንድማችን ሰርፕራይዝ አለው እኔ 60,000 ብር እሰጣታለሁ 15,000ውን እናንተ ሙሉ ብሏል 60,000 ብር አግኝተሻል አሁን አላህ ያላችሁ ነገር አላህ ያሰጡኝ ሌላ ምንም ባልንም ለሁሉ በቃሳይ ሳሚና ግባስ ከናት አባቴ ሳሚያችን ሄዳ አባት ናግባስ አቡ በጣም ደስ ይላል 15,000 ነው የሚቀረን አይዞሽ አታልቅሽ እንባሽ ጎል እኔ ደግሞ 5,000 ሞላለሁ እኔ 5,000 ያስገባለሁ መቅድዬ ዛሬም ገብታ 5,000 ብር ባለፈው 10,000 ብር ለካለች ዛሬም ደግሞ 5,000 ብር መቅድዬ የኔ ውድ ቃል የለም አራይ ከበም ችግር የለም 65,000 ብር ሆኗል 65,000 ብር 65,000 ብር አላህ ኑሩልኝ 60 ይሄ ነው የአንድነት ፓወር መቅድዬ እቺ ናት መቅዲ ማለት ሳሚዬ ናግባ ገዝት በእግዚአብሔር መቅድዬ አንድ ስንሆን ያምርብናል 65,000 የቀረን 10,000 ነው 10,000 ነው የቀረን 10,000 እንባዋን አብሰን 5,000 እኔም 5,000 ልክላታለሁ የምትላለች ኢትዮጵያ አሁን ነው በቃ ነው ቀረጽው ነው ሞላታለሁ ረጅዬ እህቴ ያው ሰው የመሆኔ ምክንያት ገና ድሮ ጥንት ገና ስንት መኪና ለመግዛት ብር ጎሎኝ የሞላችልኝ እህቴ የኔ ውድ እግዚአብሔር በበረከት ይሙላሽ ረጅዬ ከረጅዬ ጋር ብዙ እርዳታዎች ሰርተናል አሁንም እህቴ ናት ወደፊትም ወደኋላ ማለት ነው 5,000 ብር ሰጣታለች 70,000 ብር ገብቷል ጋር 70,000 ብር 70,000 ብር የኔ ምቷን ሞላታለሁ በቃ ረጅዬ አምስቷን ልሙላታ ነኝ 75,000 ሞላ እግዚአብሔር ውዶቼ ቃል የለኝም እኔ ቃል የለኝም እግዚአብሔር እሱ መስራውን ይስጣው አንቺም እግዚአብሔር ባንባ ያብሳው አሁን ግን መማር አለባችሁ ሁላችሁ እኔ ያለው ችግር የለም ለሱን ያለውልሽ ችግር የለም ነገር አርጋ ያመጣችሁን ገንዘብ የበላትን ወንዶች እዚህ ውስጥ እኔ ያለውልሽ የታችሁን ባካላመማችሁ በጣም ትገርማላችሁ እኔ ያለው